ራሷ እሺ ሱመያ አዎ ሱመያ ነች አዩ እንዴ አዩ የአዩ ቅናት ምን ያክል ሊያስገድ ይችላል ሱመያን አደራ ካለችበት እኛ አይናችን አይሰራ አንተ ማታየው ነገር የለም ልጆቹን አደራ በየዱአይ ጧት ነው ላለው ማታ ነው ዛሬ ደግሞ ጁማ ነው አይዋ ይሄው ያልጸለይኩ ጸሎት አለ ዱአ አረክሽልኝ የኔ ጸሎት ነው ኦኬ ሰይዲ ወዳ ካገባች ለምንድነው ሱመያን ለሱመያ በተናገረችው በሰደበችው በበደለችው ባጭሩ በበደሏ ሁላ ይቅር ማትልበት ምክንያት ምን ነው እርግጠኛ ነሽ ከሷ ጋር በገናኝ ምንም አይመስልሽም ምንም ይዛት ነው አንጣት እሺ ፍራሹን ለቀላችኋል ይዛት ነው አንተ ብቻ አልጋውን ተለቀለና ሰይዲ እንዲህ መባለቱ ኑዛዜ መስሎት ነው የሞት ኑዛዜ ምንድነው ትሰራው አንቺ እንዴ አዩ ወዴት ነው ወደ ዱላ እንዴ ተኝተሽ ለማታት ነው አንቺ ምንድነው የምትሰራው ሷዚ ሰላም ጤና ይስጥልን የተከበራችሁና የተወዳችሁ የቻናላችን ተከታታዮች በሙሉ በእያላችሁበት ሰላምና ጤና ያብዛልን እዩ ሰይዲን ምስጢር አወጣለች እዩ ፌንት ነቀለች ለምንድነው አዩ ስለ ሱመያ ሰይድ ሲናገር ራሷን ሴታ የምትወድቅበት ሁሉ ጊዜ ስለ ሱመያ የሚያወራን ሰው ለምንድነው አዩ የምትደበድብ የአዩ ቅናት ምን ያክል ሊያስገድ ይችላል እንዳነኪያው ምንም ነገር ይኸውልሽ በየምልሽም ብቻ በይ ዋን አንጀል ሲንጀር ቆፈ ጀታችሁ ማለት መጀመሪያ ስለ ሱመያ ዱአ ታርገኛለህ እኔ ሱመያ ፈለጋለሽ ዱአ አርገሽልኛል አሁንም እዚህ ቆሚና እንደቆምሽው ሱመያዬ የኔ ቆንጆ ንግስት ሱመያ ስለሰደብኩሽ ስላስቀየምኩሽ ይቅርታ አድርጊልኝ ሱመያዬ ጃላተምቱት ያፊካ በጀምቱት ያ አንጋራ ዋንስ ያረብሴ ዋንስ ጂቤፍ ዲፈመናፍ ጎዲ ኤጋሽቴ ቦዳ አንፉለራ ባና አንቺ ይሄንን ካልሽ በኋላ እኔ ከፊቷ ላይ ገልጽ አረጋለሁ አዩ እንግዲህ እቺ ምታያት እኔ ገልጻለሁ በይ አንቺ ለምን ነው ግን በያ ታዲያ ሱመያ ትምጣስቲ ያልነበረ አልነገርኩሽም እኮ አልሄድኩም አቺ ሲኒም ነው የምትይ አቺ እንደም ነበር አልሄድኩም እዛ ሱመያ አሁን ገልጽልሻለሁ ሱመያ መሆኗን ስታቂት ያለሽ ሱመያ ነች እንግዲህ እሷ ራሷ እሺ ሱመያ አዎ ሱመያ ነች አዩ እንዴ እንግዲህ ቪዲዮ እንዳየሽ ነውና ሰይድ እንዲህ መባለቱ ኑዛዜ መስሎት ነው የሞት ኑዛዜ እንግዲህ አስቦት ወይ ደግሞ እንዴት ይላል ነው አለችው አለም ይገርም ነው አዩ የምትባል ልጅ በጣም ይገርማል እኮ የምር ሱመያ በእንደዚህ አይነት መታ ትቀመጣለች ወይ ደግሞ በብር ልብስ ተሸፍና ሰይድ እስከ ቤቷ ድረስ አምጥቶት ሱመያን በእንደዚህ አይነት በብር ልብስ ሸፍኖት ለአዩ ሰርፕራይዝ ያደርጋል ወይስ አያደርግም ይሄ ሌላ ጉዳይ ነው ነገር ግን እንደዚህ አይነት ሱመያ እዛ ብትሆን አያችዋ እቺ ልጅ በምንም ተአምር ለሱመያ እቅር እንደማትል ሱመያ ከሰይድ ጋራ ተመልሳ እንድትኖር አትፈልግም ባጭሩ ማለት እንግዲህ አያችሁታ ሰይድ እንዲበል ወይ ደግሞ እቅር በእኝ ሱመያዬ በልና ተናገር የሚልበት ጊዜ ለሷ ኑዛዜ ወይ ለልጆቹ የሚያስተላልፈው ነገር ወይ ደግሞ ማለት እንደዛ መስሎት ነው የምታይለት ለአዩ ማለት ነው ሰይድን የምትወድ እቺ ልጅ አሁን በስተክል ሰይድን ወዳ ሰይድ አገብታ ከሆነች ሰይድ ወዳ ካገባች ማለት እንግዲህ አስበው ሰይድ ወዳ ካገባች ለምንድነው ሱመያን ለሱመያ በተናገረችው በሰደበችው በበደለችው ባጭሩ በበደሏ ሁላ ይቅር ማትልበት ምክንያት ምንድነው ምክንያቱ ምንድነው ማትልበት ምክንያት ሰይድን ለብቻ ትፈልጋለች ለምን እንግዲህ እኔ ብያለሁ በተደጋጋሚ ብያለሁ ሰይድን ብር ልታስጨርስ በፈለገችበት ያጦዘች ሰይድን አያችዋ ቀንዷን ይዛ እንግዲህ ሰው ቀንድ ባይኖርም ሰይድን አናቷን ይዛ አንዴ ካፌ አንዴ ሻይ ቡና አለ በእንደዚህ አይነት ሰይድን ለማዞር ወይ ደግሞ ሰይድን ለማጾዝ ነው የምትፈልገው አሁን እንግዲህ እንዳያችሁ ሰይድ በስተቀር ከነጭራሹ ሱመያ መፈለጉን አቆሟል ከሷ ጋራ እየተናዘዙ ኑዛዜውን ያቀርበችለት እሱ ደግሞ የራሱን ኑዛዜ ያቀርበለት ነው እንጂ የሱመያን ነገር ተረስቷል ኦሬዲ ልጆቹና ምስቷም ሱመያም ተረስቷል እንግዲህ እስኪ እንቀጥለው በይዶ አርጊ በቃ እዚህ በላይ ቤትችል ሰይድና ሱመያን ለማራራቅ ነው እንጂ የሚታደርግለት ዱአ ሰይድና ሱመያ እንዲገናኙ ወይ ደግሞ ተመልሰው አብረው እንዲኖሩ ዱአ አታደርግም በከነጭራሹ ትላንት በተለቀቀው ቪዲዮ ይሄ ድራማ ሰራችሁበት ምናምን አላለችም
በሱ ቪዲዮ የተነሳ በእልህ ምን አሰበች? በቃ እንደውም በእልህ ማለት ነው ለካ እነሱ ተመካክረው ነው ብላ እኔ ላይ ድራማ እየሰሩብኝ ነው ተስማምተው እንጂ እኔን እየፈለጉኝ አይደለም የሆነት ነው። ስለዚህ በቃ እኔ መታየት አለብኝ መገኘት አለብኝ አለች። በቃ ለእልህ ብዬ ነው ተናድጄ ነው እልህ ይዞኝ ነው አንተ ማግኘት የፈለኩት ልጆችን ማሳያለሁ በቃ እንገናኝ አለችኝ። እና እሷ ጋር ልሄድ ነው በቃ ጠርታኝ ይኸው ልዘንጭ አምሮብኛል ወይስ እንትን ልበል ከረባት ምናምን እና ሸሚዝ ልበስ ወይስ እንደዚህ ዱድ ታበለብስ ለምን ይሄንን ሱፍ መቼ መሰለሽ ለበስኩት? ያኔ የመን ሄድኩ ጊዜ ትዝ ይልሻል? ለሱመያ መኪና እንግዲህ አምሮብኛል ይላል እሱ። እሷ የምታየው ሌላ ነገር ሰይድን ከታች እስከ ላይ ድረስ እንደዚሁ አየችና ቱታ ለምን አትለብስም? ሰይድ እኮ ሱመያ ሊያገኝ ይሄዳለው ነው አለ እንጂ ስፖርት ቤት ወይ ደግሞ ኳስ ሜዳ አይደለም የሚሄደው ቱታ የሚለብስበት ምክንያት ማለት ነው። አሊያም ደግሞ እንግዲህ ታውቃላችሁ ለኳስ ሊጫወት አይደለም የሚሄደው። ያኔ የመን ሄድኩ ጊዜ ትዝ ይልሻል? አዎ ሄጄ ላገኛት ነው በቃ እሷ አየሽ ያ ቪዲዮ እንኳን በስተት ለቀቅሽው ተናድጄ መጥቼሽ ነበር ይቅርታ እንደው በስተት መልቀቅሽ በሱ ቪዲዮ በእልህ መጣች ልመጣ ነው። እኔን ጠፍጥፈህ ቢሆን እሷን ማግኘት የኔ ዱአይ ነው። ዱአ አረግሽልኝ? አቤት ቅናት እቺ ልጅ ለሰይድ እንኳን እኔ እንጃ ብቻ ሰይድን ምን ያክል ይሄን ያክል ሰይድ ወዳ ነው ወይስ ብር ፍቅር ይሄን ያክል ብር ሰውን እንዲታፈቅር ያደርጋል ማለት ነው? ይሄን ያክል ብር ምንድነው ብር አላየችም እንዴ? እንጃ ብቻ ምን ያክል ብር ቢትወድ ነውና እንግዲህ ሰይድ ወዳ አይደለም እርግጠኛ ሆኜም የምናገረው ሰይድ እንግዲህ እስካሁን ድራማዋን እንዴት እንዳላወቀ በቃላት ጦርነት ጀመረችና ከዛ በኋላ በስድብ ምናምን ቀጠለች። ከሱም ደግሞ ከደበደበ በኋላ እንዲደበደብ አስደረገችው በራሷ ምላስ። ከዛ በኋላ ሰይድም አረፈና ቁጭ አለ ሰፈር ለሰፈር ከምንም። አሁን እንግዲህ አያችዋ ሰይድ አዩን ካላየ ወይ ደግሞ አዩ ያለችበት ሰፈር አይወጣም በምንም ተአምር ማለት ነው። አሁን እንደዚህ ናቸውም በእኔም እንዳትፈርዱት። እንግዲህ ወዶትም ሊሆን ይችላል። ነገር ግን ጨረሻ ድረስ ተናድጃለሁ ምሬት በጣም እየተመረርኩ ነው ብሏል። እንግዲህ ተናግሯል። ፌንት ነቅዬ በዚህ ነው የገባሁት። ስለዚህ አሁን በዚህ ሱፍ ሄጄ ላገኛት ብዬ ይሄን ሱፍ ለበስኩኝ አምሮብኛል አላማለ ሰዓቱ ራሱ ነው አልቀርኩ በቃ ሄደል ታገኛት። አዎ ሄጄ ላገኛት ነው በቃ እሷ አየሽ ያ ቪዲዮ እንኳን በስተት ለቀቅሽው ተናድጄ መጥቼሽ ነበር ይቅርታ እንደው በስተት መልቀቅሽ በሱ ቪዲዮ በእልህ መጣች ልመጣ ነው። እኔን ጠፍጥፈህ ቢሆን እሷን ማግኘት የኔ ዱአይ ነው። ዱአ አረግሽልኝ? አላህ ያልኩኝ እንደው ሱመያን አደራ ካለችበት እኛ አይናችን አይሰራ አንተ ማታየው ነገር የለም ልጆቹን አደራ ብዬ ዱአይ ጠዋት ነው ላለው ማታ ነው። ዛሬ ደግሞ ጁማ ነው። አይዋ ይሄው ያልጸለይኩ ጸሎት አለ። ዱአ አረግሽልኝ? የኔ ጸሎት ነው። ኦኬ እኔ ማለም ያ ረቢክ ይንጀድ ሱመዩ መበከጀርቱ ባስ ኑን የኔ ዱአይ እንኳን አገኛት። እኔ አሁን እርግጠኛ ነሽ? አዎ ከሷ ጋር ብገናኝ ምንም አይመስልሽም? ምንም ይዛት ነው። አይ አምጣት። እሺ ፍራሹን ለቅላችኋለሁ። ይዛት ነው አንተ ብቻ አልጋው ሰይድን እጄ ፍራሹን ለቅላችኋለሁ ይዛትና የምትልበት ጊዜ እጇን ልክ ሲጫበጣ ሰይድን ወረወረኝ። ይሄ ምን ያመላክታል? ቅንነት ካላት አይ ቅን ልብ ወይ ደግሞ በጣም ጥሩ ልብ ለሰው የምታስብ ቅን ልብ ቢኖራት ኖሮ ሰይድን እንዲያርዋ አትወረወረው ነበር። ሱመያ በጣም ትዕግስተኛ ነች ብዬ ገምታለሁ። ኢትዮጵያ ገብታ ይሄን አሁን ሰይድ የት እንደሚኖር አዩና ሰይድ አዳማ እንደሚኖር ታውቃለች። ኦሬዲ ያዩን ቤት ታውቃለች ሱመያ ማለት ነው ባጭሩ። የሆነ ነገር ልክ አዩ ለሱመያ ጥላቻ እንዳላት ሁላ ሱመያ ደግሞ ለአዩ ጥላቻ ቢኖራት ኖሮ በአሁኑ ይሄን ያክል አታቆይም ነበር ከምድሯ ታጣፋ ነበር። ነገር ግን ሱመያ ይሄን ያክል በልቧ መጥፎ ነገር ስላላሰበች ወይ ደግሞ ቅን ልብ ስላላትና ዝም አለች። አዩ ራሷ ገንፎ ስታገነው ጡንቻ እያወጣች እያሸችው ደረቅ ያለውን ገንፎ ቆይ እዚህ ላይ አሁን ከሰይድ ጋር ያለችውን ቢዛ የምሩ እንግዲህ ሰይድ አዩ ሰይድን ስላመረረች ሱመያ ደግሞ ስላልተገኘች እቺ ልጅ አሁን በሁለተኛ ጊዜ ነው በሶስተኛ ጊዜ ከሰይድ ጋር እያየው ነው። እቺ ጠጋ እቃ ለማንሳት ነው ይባላል አይደል? አያቴ ስታወራ እቺ ጠጋ እቃ ለማንሳት ነው ይባላል።
ሰይድና ቤዛ የሆነ ነገር አላቸው እንጂ የምር እንደዚህ አይነት ሳቅ ይሳቃል እንዴ? ልጅቷ እኮ በጣም ፈገግ ብላ ሰይድን በማግኘቷ በጣም ሳቋ እቺ ሳቅ አለመሳቃችን ቆዩ አመቻችቼ እጄ ቀርጻታለሁ። እኔም ዱአ አድርጉልኝ ጸልዩልኝ እንዳልመታ። አዩን በር ላይ ጠርቻታለሁ፣ ውጪ ብያታለሁ፣ ደውዬለት። አዩን በር ላይ ጠርቻታለሁ፣ ውጪ ብያታለሁ፣ ደውዬለት። ካሜራውን እሷ እንዳትየው። ውጪ ምን ችግር አለው? ምን ችግር አለ? ስለቸኮልኩ ነው፣ ልሄድ ስለሆነ ነው። የለም ትሄደው ዋንጀር ጀሬፍ ደሞ ወንበር ባለ ፊት ላይ ስለምቸኮል ነው። አካውንትሽ ውስጥ ብር አለ? ካሽ ምን ማፈልጊ ወይስ አሁን ሱቅ ሄዳለሁ? ካሽ ትፈልጊያለሽ? እሺ እቺ ነጀት ተነቀባሉ ካሽ ወርበድ ጫሊት መቀበሉ እንዴ ቢያ ኤቲኤም አውጪና ሳቢ ከፈለግሽ አለ አካውንትሽ ብር። ስለቸኮልኩ ወደ ቤት አልገባሁት። ሰይዴምታ በምን መሰለሽ ማለት ይፈካት በይዶ አርጊ በቃ ሱመያን በልመና አልቻልኩም ነበረ። በዱዓ ተሳካ፣ በጸሎት ተሳካ ማለት ነው። አሁን ትላንት በተለቀቀው ቪዲዮ ይሄ ድራማ ሰራችሁብን ምናምን አላለችም? በሱ ቪዲዮ የተነሳ በእልህ ምን አሰበች? በቃ እንደውም በእልህ ማለት ነው ለካ እነሱ ተመካክረው ነው ብላ እኔ ላይ ድራማ እየሰሩብኝ ነው ተስማምተው እንጂ እኔን እየፈለጉኝ አይደለም፣ የእውነት ነው። ስለዚህ በቃ እኔ መታየት አለብኝ መገኘት አለብኝ አለች። በቃ ለእልህ ብዬ ነው ተናድጄ ነው እልህ ይዞኝ ነው አንተ ማግኘት የፈለኩት ልጆችን ማሳያለሁ በቃ እንገናኝ አለችኝ። እዚህ ላይ እስኪ የምሩን ሱመያ የት ነው ያለችው? እኔም ራሱ ግራ ገብት ብሎኛል። ሱመያ የምሯን የት ነው እንደዚህ አደፍጣ ደፈጣውን ይዛ ከመንገድ እንደዚህ ግልል በቃ ተገላ በቃ የራሷን መኝታ ወይ ደግሞ ደፈጣ ይዛ ሰይድና አዩ ምን እንደሚሰሩ የነሱን ድራማ የነሱን አካሄድ እያጠናች ነው ብዬ ገምታለሁ። ሱመያ ብልህ ስለሆነች ማለት ነው። አሊያ ልትጓዝ እያመቻቸች ወይ ደግሞ የጉዞ ቪዛ እያስመታች ሊሆን ይችላል እኮ አይታወቅም። የሱመያ ነገር ለምን ይሄንን ስላቸው ለመጥፎም አስቤም አይደለም። ለምን ሱመያ ብልህ ነች። ሰይድም በራሷ ቁጥጥር ስር አውላ ነው ፕራንክ አደረገችው። በፕራንክ የተጀመረ ፕራንክ ማለቅ የነበረበት ነገር ወደ ትዳር መጣ። ወደ ትዳር ሲመጣ ደግሞ ወደ ትዳር ሲመጣ ይሄ ነገር ያዩና የሰይድ ነገር በፍላጎት ሳይሆን በግዴታ ነው። አዩ እኔ ሞታለሁ እኔ ራሴን አጠፋለሁ ብላ ነው ሰይድ እንዲያገባ አደረገችው። ለምን? ብር ስለምትፈልግ ማለት ነው። ከሰይድ ሀብት ስለምትፈልግ ማለት ነው። ለዛው ደግሞ ሰይድ ለህይወቱ ሳስቶት እንግዲህ አልታወቀም ይሆናል። አሁን ልጅነት ምናምን ይባላል። ምን አዩ በአሁኑ ጊዜ ልጅነት የላትም። ይሄን ያክል ሰይድ እንደዚህ የምታደርግበት ምክንያት በሷ ቁጥጥር ስር አውላ ሱመያን እንዲፈታ ልጆችንም አላውቅም ራሱን እንዲስት አሊያም ደግሞ ሱመያ የማይፈታ ከሆነም አጠቃላይ ብሩን እንደምንም ሰብስባ ለሰይድ ሄድ ብላሊጎን ከሰይድ የምትፈልገውን ነገር በብዙም ባይሆን በትንሹ እያገኘች ነው። ገብታችኋላ? በትንሹ ሀብት ባንዴ አይደለም መጣርና ስለዚህ በትንሹ እያገኘች ነው። ለዛው ነውና እንደዚህ ብዙ ነገር ድራማውን እየሰራችበት ሱመያ መጣች ስትለው ሱመያ መጣች አንዴ ሱመያ መታለች ሰይድ ሲላት ትወርቃለች። ሌላ ጊዜ ደግሞ ወጣ እኔ ሱመያን አልፈልግም ምን ትሰራለች ከዚህ እኔ ነኝ እንጂ እኔን ለብቻ ልታኖረኝ ይገባል ምናምን ብላ ታወራለች። ብዙ ነገር እያወራች ነው ብዬ ገምታለሁ። አዎ ሱመያ ነች። አዩ እንዴ አዩ አዩ እንዴ አዩ 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 አናቤ አዩ አዩ ብሻል ወይ ታለ ምን ሆነ አልኩት። አዩ እንገገብዴ በኢየሱስ አዩ አዩ ወቶንት ሰይድ ቆይ ወአዘር ወይ አዩ 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 ምን ሆነ ነው አዩ አዩ ማለት አዩ ምን ሆነ ነው ተረሳች አናቤ አዩ በእንቅልፍ ልባው ራሱ ሰይድ ጋራ ሴቶች ከሰይድ ጋራ እንዲቀርቡም አትፈልግም። ለብቻ ነው የምትፈልገው ባጭሩ ማለት ነው። እንግዲህ ከወደቀችም ራሷን ከሳተችም ልክ አይኗን እንደገለጠችው
እዚህ ምን ሰራለሽ አለችው። አንቺ እኔ ያለ ሱመያ ጥላቻ አለብሽ ማለፍ ኩፍተት እኔ ደስ ብሎኝ እኮ ነው በደስታ እኮ ነው የወደኩት። እኔ ሱመያ ነኝ ስልሽ ወደቅሽው ይሄን ያለ ሱመያ ቅድም ስታስቃብጪ ነበር ሱመያን ወዳታለሁ ትምጣ ምናምን እኔ ብፈጣ በተገናኙ ችግር የለብኝም ስትይ ነበረው። እኔ እኮ ደስ ብሎኝ ነው። ምን ወደስ ያለሽ? ደስ ብሎኝ ነው። ቀጥ ብለህ ታመጣታለህ። ቀጥ ብለህ ካለችበት ፈልግ ሞታ ስታስቃብጪ ነበር ሱመያን ወዳታለሁ እንግዲህ ደስ ብሎኝ ነው የወደኩት። የደስታ በቃ አያ ሱመያ ነኝ ስልሽ ወደቅሽ ቀየራለች እንደ ሲስተም ነው። ለምን ወደቅሽ? ማለት ገመደ ቤዛ ተወርጊ ገመደ በደስታ ነው ወደቅኩ አለ። እንግዲህ አሁን አንቺ ማን እዛ ብትኖር ኖሮ አትነሳ። እንግዲህ በግዴታ ሰይድ አስገድዶት ሊሆን ይችላል። እንግዲህ ሰይድ አስገድዶት እንደዚህ ኑዛዜ ስላስገባበት ነው ወደቀች ብዬ ገምታለሁ። ራሷን በቃ በአእምሮ ልትቀበል አልቻለችም። ከአዲስ አበባ ይዤ እመጣለሁ አይደል? በቃ እንዴት በዚህ ፍጥነት ምናምን ብዬ በቃ ተገረምኩ። ገባ ደስ አለኝ። በቃ በጣም ትገርሚያለሽ። ግን እንኳን አየሁሽ ወደ በደስታ አንቺ በቃ አትማሪ መቼ ብትማሪው አትየውም በርኖት ሲታይ እንበረቱ ከላሰ ደስ ብሎኝ ነው የወደኩት። በደስታ ፊት የሚለቅሱ አታውቅም እንዳለ በደስታ እና ሱመያ ስትይ በደስታ ፌንት ትነቂያለሽ። እኔ ጓደኛዬ ወልዳ ራሱ ደስ ብሎኛል። ለምን ደስ ብሎኝ ፌንት ነቀልኩ። ለምን ትነቂያለሽ? ልጁ አንተን ይመስላል። ምን ደስ ብሎኝ ፌንት ነቀልኩ። እንዴ አንቺ ሴትዮ ግን ጤነኛ ነሽ? አዩ ግን ጤነኛ ነሽ ወይስ ላስመርምርሽ? አሁንስ እየጠራጠርኩ መጣሁ። ሰው እኮ ኮመንት ስር ጤነኛ አይደለችም ሲለኝ እኔ አይ ጤነኛ ነች በቃ የሆነ ሁለተኛ ሚስት ምናምን ስለሆነችም ጥላቻም ለሆነ ነገር ሆና ነው ብዬ ነው። ግን አሁን ሳይሽ ብቻሽን አይመስለኝም። የምር እኔ ደስ ብሎኝ አይ አንቺ ወይ ሰይጣን አለብሽ የሆነ ነገር አለብሽ። ኧረ እኔ አልሐምዱሊላህ መታከም ያስፈልግሻል አንቺ። ኧረ እኔ ደህና ነኝ። እኔ ደስ ብሎኝ ነው እሷ መታለች ስትል ደስ ብሎኝ መሆኗ አጥቼ ነው የወደኩት። እሺ እሱን ስታይወሽ አሁን ሌላ ነገር አስታውሽ። ጓደኛሽ ወለደች ፌንት ነገርሽ ለምን ስልሽ ልጁ አንተ መስሎኛልሽ አመልጦሽ ምን ለማለት ፈልገሽ ነው? እስኪ አስረጅ። ሰይድ ምን ያክል እንደመረራት ማወቅ ትችላላችሁ እዚህ ላይ ማለት በዚህ ቪዲዮ ላይ በጣም ሰይድ በጣም መሮታል። እንግዲህ አስቡ ሰይድን ሰይድን አዩ ሰይድን ቁጥጥር ስር አውላለች እንደ እስረኛው ስላችሁ አላመናቸውም ነበር። በዚህ ላይ ደግሞ ሰይድም እንደመረራት እንግዲህ አስቡ ሰይድ ልጆቹን አላገኘም። ሰይድና ሱመያ ከነጭራሹ ልጆቹን ሳያይ ምንም በቪዲዮ ካልሆነ በስተቀር ምንም ሳይታያዩ 8 ወር ሞልቷል። እንግዲህ አስቡ አዎ መታከም ያስፈልግሻል አንቺ። ሼኹን አንጣበትና እንዲቀርበት እሺ እሱን ስታይወሽ አሁን ሌላ ነገር አስታውሽ። ጓደኛሽ ወለደች ፌንት ነቀልሽ ለምን ስልሽ ልጁ አንተ መስሎኛልሽ አምልጦሽ ምን ለማለት ፈልገሽ ነው? እስኪ አስረጅ። ከጓደኛሽ ጋር ይማለኝ ለካም ተሰው አሃ አዩ እሱን ነገር በደንብ እናወራለን። እሺ ሰማሽኝ አይደል? በካሜራ ጀርባ እናወራለን። እንግዲህ ሌላ ምስጢር ወጣ። እንግዲህ ያልሰማነው ነገር የአዩ ጓደኛና ሰይድ የሰይድ ግንኙነት ምንድነው? እንግዲህ የአዩ ጓደኛ ወልዳለች ወንድ ልጅ ወልዳለች አሉ እንደሰማነው። ምንድነው ግንኙነታቸው? አሃ የሆነ ነገር አለማ። እንደዚሁ ዝም ብላ አዩ ቬንት አትነቅልም። አይ ሰይድ ጉድ ይወጣ ነው። ቤዛን ምጃት የመጣው ትላስታርቃቸው ነው። ወለም ዘለም ሳቲ ልጅቷን ጠፍጥፈሽ ጆሮ ግንዷን ብለሻት ሐኪም ቤት ሄዳ ታይታ የጆሮዋ ታምቡር ተበጥሶ ነበር። ይሄ በዱላ እጅ ላይ ሰው ላይ የምትሮጪው ነገር አላቆም ብለሻት። እናንተ እንደዚህ ነገር ታው ፕራንክ አትስሩኝ ያላልኳችሁ ሁኔታ ትመጣ አልፈልግም። እንደዚህ ነገር በቃ እኔ ስንቴ ነው ፕራንክ ነው እንዴ የሚሰራው? እንዴ ሰው ከነካከኝ ዝም ብዬ ማየት አለብኝ እንዴ? አንተ ምንድን ነው አታውቅም እንዴ? ካገባኝ ጀምሮ ቀለበት ካሰርን ጀምሮ በፕራንክ ጀመርከኝ። ከፕራንክ ነው የሚጨርሰው አንተ ህይወታችን ሙሉ እንዴ? ፕራንክ አላልኩም ህይወታችን ወይ? እሺ የፈለገ ፕራንክ ስትሆኝ አትማሪም? ሁሉ ነገር እውነት ቢመስልሽም አንዳንድ ነገር ወላሂ እኔ መተው ቤቴ መተው አጠገቤ ደርሰው የሚነኩኝ ሰዎች አለቃቸው። ቆይ አንቺ ነው ፊዳት ተነሽ ምን ሆነሽ ነው? ተረጋጊ እስቲ ምን ሆነሽ ነው? ደቅሽው ምን አባሽ ትሰራለሽ እዚህ? ተረጋጊ አንቺ ስትይ ያምሻል እንዴ? እና ምንድነው እሱ? ሱመያስ ቆይ ለምንድን ነው ደቅሽው? አንቺ እኔ ያለሽ ሱመያ ጥላቻ አለብሽ ማለፍ ኩፍተት አካስቢት። እኔ ደስ ብሎኝ እኮ ነው በደስታ እኮ ነው የወደኩት። እኔ ሱመያ ነኝ ስልሽ ወደቅሽው ይሄን ያለሽ ሱመያ ቅድም ስታስቃብጪ ነበር ሱመያን ወዳታለሁ ትምጣ ምናምን እኔ ብፈጣ በተገናኙ ችግር የለብኝም ስትይ ነበረው። እኔ እኮ ደስ ብሎኝ ነው። ምን ወደስ ያለሽ? ደስ ብሎኝ ነው። ቀጥ ብለህ ታመጣታለህ። ቀጥ ብለህ ካለችበት ፈልገህ ሞታም ቢሆን ተቀብራም ቢሆን አጥንቷን አውጥተህ ታመጣለህ። እኔ እኮ ደስ ብሎኝ ነው የወደኩት። የደስታ እኮ ነው የደስታ ፌንት እኮ ነው። ሱመያ ነኝ ስልሽ ወደቅሽው? አዎ
እኔ በደስታ ሁሌም ጊዜ ፌንት ነው የምበላው አልቢ ገመደ ቤዛ ተወርጊና ገመደ ለኪ ሱመያ ናት ፈካቴ ጥጀቴ ቪዲዮ አሁን አንቺ ማን ይሙትና የእውነት ደስ ብሎሽ ነው ፌንት የነቀልሽ? አዎ ነው ወይስ ሱመያ ጠላች ስላለብሽ? ደስ ብሎኝ ነው ይሄው አሁን ራሱ አምጣት እኔ ደስ ብሎኝ በደስታ ፌንት ነቀልኩ። እንዴት በዚህ አዲስ አበባ ነች ብለኸኛል። ከአዲስ አበባ ይጀምጣል አይደል? በቃ እንዴት በዚህ ፍጥነት ምናምን ብዬ በቃ ተገረምኩ። ገባ ደስ አለኝ። በቃ በጣም ትገርሚያለሽ። ግን እንኳን አዩሽ ወደ በደስታ አንቺ በቃ አትማሪ መቼ ምትማሪ አትየውም በርኖት ሲታይ እንበረቱ ከላሰ ደስ ብሎኝ ነው የወደኩት። በደስታ ፌንት የሚነቀል ሰው አታውቅም እንደነ በደስታ እና ሱመያ ስታይ በደስታ ፌንት ነቀያለሽ? እኔ ጓደኛዬ ወልዳ ራሱ ደስ ብሎኛል። ለምን ደስ ብሎኝ ፌንት ነቀልኩ። ለምን ትነቀያለሽ? ልጁ አንተን ይመስላል። ምን ደስ ብሎኝ ፌንት ነቀልኩ እንዴ? አንቺ ሴትዮ ግን ጤነኛ ነሽ? አዩ ግን ጤነኛ ነሽ ወይስ ላስመርምርሽ? አሁንስ እየተጠራጠርኩ መጣሁ። ሰው እኮ ኮመንት ስር ጤነኛ አይደለችም ሲለኝ እኔ አይ ጤነኛ ነች በቃ የሆነ ሁለተኛ ሚስት ምናምን ስለሆነችም ጥላቻም ለሆነ ነገር ሆና ነው ብዬ ነው። ግን አሁን ሳይሽ ብቻሽን አይመስለኝም። የምር እኔ ደስ ብሎኝ አይ አንቺ ወይ ሰይጣን አለብሽ የሆነ ነገር አለብሽ። ኧረ እኔ አልሐምዱሊላህ መታከም ያስፈልግሻል አንቺ። ኧረ እኔ ደህና ነኝ። እኔ ደስ ብሎኝ ነው እሷ መታለች ስትል ደስ ብሎኝ መሆኗ አጥቼ ነው የወደኩት። እሺ አሁን ደግሞ የለችም። ኧረ እሱን እስታይወሽ አሁንስ ሌላ ነገር አስታወሽ። ጓደኛሽ ወለደች ፌንት ተነቀልሽ። ለምን ስልሽ ልጁ አንተ መስሎኛል አምልጦሽ። ምን ለማለት ፈልገሽ ነው? እስኪ አስረጅ። ማሻአላህ ሰይድ ወንድ ልጅ ያገኘ ብዬ ነው ደስ ያለኝ። ከጓደኛሽ ጋር ምን አለኝ? ለካም ከሱ ጋር ማለት እኔማ በሰላም ስለተገላገለች እኮ በሰላም ተገላገለች። አዩ እሱን ነገር በደንብ እናወራለን። እሺ ሰማሽኝ አይደል? በካሜራ ጀርባ እናወራለን። አመከነ ቦዳ ሶፍ ነው። በዛውም እንደምትይም ለመስማት ነው። ቤዛን ሚጃት የመጣው ትላስታርቃቸው ነው። ወለም ዘለም ሳቲ ልጅቷን ጠፍጥፈሽ ጆሮ ግንዷን ብለሻት ሐኪም ቤት ሄዳ ታይታ የጆሮዋ ታምቡር ተበጥሶ ነበር። ይሄ በዱላ እጅ ላይ ሰው ላይ የምትሮጪው ነገር አላቆም ብለሻት። እናንተ እንደዚህ አይነት ነገር ታው ፕራንክ አትስሩኝ አላልኳችሁም? እኔ ከዚህ በፊት አልፈልግም እንደዚህ አይነት ነገር። በቃ እኔ ስንቴ ነው ሁሌም ፕራንክ ነው እንዴ የምትሰሩ እንዴ? ሰው ከነካከኝ ዝም ብዬ ማየት አለብኝ እንዴ? አንተ ምንድነው አታፍርም እንዴ? ካገባኸኝ ጀምሮ ቀለበት ካሰርን ጀምሮ በፕራንክ ጀመርከኝ። በፕራንክ ነው እንዴ የምንጨርሰው? አንተ ህይወታችንን ሙሉ እንዴ ፕራንክ አደረግኩ ህይወታችንን ወይ? እሺ የፈለገ ፕራንክ ስትሆኝ አትማሪም? ሁሉ ነገር እውነት ቢመስልሽም አንዳንድ ነገር ወላሂ እኔ መተው ቤቴ መተው አጠገቤ ደርሰው የሚነኩኝ ሰዎች አለቃቸው። ቆይ አንቺ እሺ ፕራንክ አንቺ ዩቲዩብ እየሰራሽ ነው። ፕራንክ አንዳንድ እውነት እንኳን ቢሆን ፕራንክ ነው ብለሽ እንኳን አታልፊው። ፕራንክ ምን እንዳሰቃየኝ አሁን እሷን ያመጣሁት እኔ ሁለታችሁ እንድታረቁ ነው። ወንት ቤዛ ፊደፍ ይዝለማ ወልታ ያራርምታ ተነሽና ይቅርታ ባባሉ አፎይና ላይ ታው ተነሽ ይቅርታ ቤት ተነሽ ነፍሴ ያማው ሊምበይ ነው በራዩ የቤክታ አሁን አይደለም እናንቺ የምንተዋወቅ አንቺ ምን ቢሆን ነው እንጋሽ አይደለ ጓደኛዬ ነሽ አይደለ? እሱ እንደዚህ አይነት ሀሳብ ሳይመጣ እንኳን እንደው ለውሸት እንኳን እንዴ እንኳን አስመስለሽ እንኳን ይደወላል። ደውላ እንደማላሽ አታርግማ ይዛን እኔ አሁንም የውሸት እኮ የእውነቱን ነው የፈለኩት። አሁን ሁለት እኔ የኑላ ቪዲዮ የሰራሁት ሱመያን ያመጣሁት ሁለታችሁን ለማስታረቅ ነው። ይችላል ወልታ ያራርም ተነሽና ይቅርታ ቤት ጆሮ አንተ የለችም ሐኪም ቤት ውስጥ ይቅርታ ቤት ተነሽ ይቅርታ ቤት ይፈወል እንጀራ ምን እንደው ይቅርታ ባባሉ እኔ በእናታችሁ ለምን እኔ ክፉ ይሄ ባንቺ ምክንያት ይሄ ህዝብ እየረገመኝ ነው። ተረገምኩ እኔ ምን በያሱና ባንቺ ምክንያት እኔ እርግማን ውስጥ ነው ያለሁት። እሺ በቃ ተናሪ አትጮህ አልበዛ። እሺ አሁን የሱመያ ነገር ፕራንክ ነው ወይስ እውነት ነው? እኔማ ሱመያን ታገኛታለሁ። እሷም እንዳንቺ ጨክና እንትን ቀርታለች። እዛው አንቺን ፍራቻ ያንቺ ጸባያይች ፈርታ ቀርታለች። በፍጹም ምን ነው ሄደ ቀጥ ብለህ ታገኛት የት ነው ማገኛት? መጀመሪያ እኔ ካሜራ አስቀምጬ ነበር ሳወራሽ ነበር። አሁን ድረስ ካሜራ አለ። ገባሽ አይደለ? እኔ ምንም ነገር ሱመያን አላገኘኋትም። ምን እንደምትይ አንቺን ለመስማት ነው። ምን አልኩ ታዲያ? ደስ ብሎሽ ነበር፣ ግን ስትወርቂ ግን አጠራጠርሽ። መጀመሪያ ደስ ብሎሽ ነበር። ምንም እኔ ከዚህ በፊት ወድቄ አይተኸኝ ታውቃለህ? በደስታ ነው የወደኩት። በቃ ለምን ይሄን ሁሉ አመት ስንፈልጋ ቆይተን ስላላገኘን ነው። አቦታዋ እንግዲህ ሂድና አምጣት። በቃ አሁን ፈልግና ምን ዝም ብለህ እኔን ትፈትነኛለህ? እኔ ፈተና ህይወት ራሱ ፈተና ሆናብኛለች። ማን መቆረ እንዴ? ዝም ብዬ ማን አቆረ? ለማንኛውም ውድ ቤተሰቦቻችን እንግዲህ ያው አትናደዱ። ዛሬ እንኳን ጸባይዋ ትንሽ ተሽሏል። አሪፍ ሆና ፈቅዳ ዱአ አድርጌልህ ነበራለች። የሆነት ይሁን አላህ አለም አላህ ነው የሚያውቀው። ብቻ ለማንኛውም መጨረሻ ላይ ፌንት መስራቷ ብቻ ነው ያጠራጠረኝ እና ይሄን ይመስላል የዛሬው ቪዲዮአችን። እኔ በጣም አመሰግናለሁ ስላስታረቀ። አይ ከአሁን በኋላ ጸባ አቁሚ ከሰው ጋር የምትጣይውን። እኔ አሁን ልጅቷን እሷን ለማሳከም ለማስመርመር ብር ያወጣሁት እኔ ሁሉ ነገር ብር ታስወጭኝ እኔ ለያሲንም ብር አስወጣሽ ለፍየሉም ለምኑም እሱስ ያንሷል። ግን አንቺ ጥፋትሽ እሷም ያንሷል። ምንድነው የሚያንሳት? ብሩ ነው እኮ ያንሷል ያልኩት፣ ፍየሉ ያንሷል ያልኩት ሌላ ነገር መስሎሽ ነው እንዴ? እሷ ምንድነው የሚያንሳት? ብሩ
አንቺ ትቀጠቅጫለሽ እኔ እከፍላለሁ። እንግዲህ ውድ ቤተሰቦቻችን ወዳችሁና ፈቅዳችሁን ስለምትከታተላችሁኝ በጣም ነው የማመሰግናችሁ። ያላችሁበት ዓለም ዳርቻ ሰላምና ጤና ያብዛላችሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ሼሪን ሰንብት እያልኩ ራጁ ነኝ። ባይ ባይ።